በነገራችን ላይ ስንቶቻችሁ ናችሁ የሚያምር ከቨር ያለው ቪዲዮ ብቻ እየመረጣችሁ የምትከፍቱት? እናም ቪዲዮአችሁ ብዙ ቪው እያገኘ ካልሆነ አትጠራጠሩ፣ ኮንተንቱ ሳይሆን እርግጠኛ ነኝ የቪዲዮአችሁ ተምኔል አይስብም ማለት ነው። ያቺ አንድ ኢሜጅ ናት የቪዲዮአችሁ የመታየትና ያለመታየት እድል የምትወስነው። ምክንያቱም የመጀመሪያ እይታ ነው ዋናው ነገር። ሲያዩት ያላመረ ይባል የለ። እናም እመኑኝ የሚያምርና ሳቢ ተምኔል ከሌለው የፈለገ ጠቃሚና ጥሩ ኮንተንት ብትሰሩ ቪዲዮአችሁ ማንም ሰው አይከፍተውም ማለት ነው። ስለዚህ ዛሬ በዚህ ቪዲዮ ያለምንም የዲዛይን ክህሎትና ልምድ በቀላሉ ካንቫ ላይ በነፃ እንዴት ለቪዲዮአችሁ የሚሆን ተምኔል እንደምታዘጋጁ ማሳያችሁ ይሆናል። እናም አሁን ወደ አሰራሩ እንሄድ፣ ተከታተሉኝ። እና መጀመሪያ የምናደርገው ምንድነው canva.com ሎጊን እናደርጋለን። እንደምታዩት እኔ አካውንት ስላለኝ ሎጊን ነው የማደርገው። እናንተ ከሌላችሁ ክሬት ታደርጋላችሁ። አካውንት ፍሪ ነው። ከዛ በመቀጠል ፕላስ ምልክቱን ጫናለው በግራ በኩል ያለው እና ክሬት ዲዛይን የሚል አለኝ። ባይ ዲፎልት ዩቲዩብ ተርሚናል ይመጣል፣ ግን ደግሞ እናንተ ባይመጣ ሰርች ላይ ዩቲዩብ ተርሚናል ዩቲዩብ ብላችሁ ሰርች ብታደርጉ የዩቲዩብ ነክ ነገሮች ይመጣሉ። አንደኛው ዩቲዩብ ተርሚናል ነው 1280 በ720 ፒክስል ሳይዝ የሆነ ስለሆነ የሚፈለገው እና እዛ ስንገባ ምንድነው ብዙ ቴምፕሌቶች እና ስታይሎች አሉ። ከፈለግን ደግሞ ሰርች ማድረግ እንችላለን። ለምሳሌ ኮምፒውተር ብዬ ሰርች ባደርግ እንደምታዩት በጣም ብዙ ከኮምፒውተር ጋር የተያዙ ቴምፕሌቶች ይመጡልኛል። ኪድስ ብዬ ሰርች ባደርግ የህፃናት ኮንተንት ለሚሰራ ሰው ብዙ ቴምፕሌቶች አሉ። የፈለጋችሁት ቶፒክ ሰርች ብታደርጉ በጣም ብዙ ቴምፕሌቶች ነው ያሉ። ለዚህ እኔ አሁን ለዚህ ቪዲዮ ፐርፐዝ ከምግብ ጋር የተያዘ ልስራ አልኩኝና ሀው ቱ ኩክ ብዬ ሰርች ሳደርግ ከመጡልኝ አንዱ ይሄንን መረጥኩ። እንደምታዩት ሁሉ ኤዲታብል ነው እና መጀመሪያ የምናደርገው ምንድነው ጽሁፋችን በፈለግነው መንገድ ኤዲት እናደርጋለን። አሁን እንደምታዩት ፎንት መቀየር እችላለሁ፣ ሳይዝ፣ ስፔሲንግ ራሱ በተለያየ መንገድ የላይን ስፔሲንግ የሚበሉት የሌተር ስፔሲንግ፣ ትራንስፓረንሲ፣ በጣም ብዙ ኢፌክቶች አሉን፣ አማራጮች ሁሉም አፕላይ እያደረግን ለእኛ ፊት የሚያደርግ እንደምታዩት እንመርጣለን ማለት ነው በተለያየ መንገዱ። ስለዚህ የወደድነው እና ለእኛ ይሄዳል ያልነው ከመረጥን በኋላ አላይመንት እናስተካክላለን። እኔ በአማርኛ እንትን አደረግኩኝ። ከዛ ቀጣይ የማደርገው ምንድነው ኤሌመንቶች ድሌት ማድረግ እችላለሁ፣ አድም ማድረግ እችላለሁ። እንደምታዩት ለምሳሌ ይሄ ኢሜጅ አልፈልገው እኔ ምን አደርገዋለሁ? ድሌት አደርገዋለሁ። በሌላ ኢሜጅ መተካትም እችላለሁ ማለት ነው ከፈለኩኝ። ቀጣይ ሌላ ዚጋዎች ነው የሚለው ማጥፋት ፈለኩኝ፣ አጠፋሁት። ከፈለኩት ደግሞ ቦታውን አሬንጅ አደርጋለሁ። ለምሳሌ ሰብስክራይብ የሚል ማስገባት ፈለኩኝ። እንደምታዩት ሰርች አድርጌ ኤሌመንት ላይ ሰብስክራይብ የሚለው ምልክት አምጥቼ እዛች ቦታ ማስቀመጥ ፈለኩኝ። እንደምታዩት አሬንጅ አድርጌ በሚያምር መልኩ አስቀምጣለሁ። ሌላ ምንድነው ኤሌመንት ጋር መለስና ሬዲ የሆኑ ግራፊክስ እና ኢሜጆች ወይም ደግሞ ፎቶዎች በጣም ብዙ አማራጭ ስላሉኝ የምግብ ለማስገባት በፎቶ በግራፊክስ በቪዲዮ መልክ አሉኝ። ለምሳሌ ከግራፊክስ ኦፕሽኖቹ ነፃ የሆኑት ላይክ እነዚህ ክራውን ያላቸው ነፃ አይደሉም። ነፃ የሆኑት ምንም ክራውን የሌላቸው መጠቀም እችላለሁ። እንደምታዩት ድራግ አድርጌ ያስገባለሁ። እንደፈለኩት ከስተማይዝ ማድረግ እችላለሁ ማለት ነው። ከፎቶዎችም ተመሳሳይ መርጬ ፍሪ የሆነው ድራግ አድርጌ እዛ የምፈልገው ቦታ ላይ ድሮፕ ማድረግ ብቻ ነው የሚጠበቅብኝ። እንደምታዩት የፈለኩት ካለ እኔ ግን ለዚህ ፐርፐዝ የምፈልገው አፕሎድ ማድረግ ነው። የራሴ ፎቶ አፕሎድ ላይ ሄዳለሁ። እዚህ ኮርነር ላይ ያለው ዘን አፕሎድ ፋይል ስለው ቀጥታ የሚወስደኝ ወደ ፋይል ነው። መረጥኩኝ። አሁን ለምሳሌ እኔ መጀመሪያም አዳርጌው ነበር፣ በእርግጥ አሁን መረጥኩኝ። ከዛ ድራግ አድርጌ ተመሳሳይ እንደቅድሙ ድሮፕ ማድረግ ነው ወርኪንግ ኤሪያ ላይ። ዳብል ክሊክ ሳደርገው ደግሞ እንደዚህ ኤዲት እንዳደረገው ሙቭ እንዳደረገው ሳይዝ እንድቀንስም እንዲጨምርም ይፈቅድልኛል። በፈለኩት መንገድ ከስተማይዝ አደርጋለሁ። ሳይዜ እኔ በደንብ እንዲታይልኝ በምፈልገው ልክ እንደምታዩት ደብል ክሊክ እያደረኩኝ በውስጥ በኩል ያለው ኢሜጁን ሙቭ ማድረግ እችላለሁ። ከዛ በመቀጠል የማደርገው ምንድነው መጨረሻ እንደዚህ ከጨረስኩኝ በኋላ እንደምታዩት ነገሮችን ማስተካከል ማየት
ቦታቸውን ማስያዝ። ከዛ ጋር በመቀጠል ደግሞ ቦርደር ማድረግ ከፈለኩኝ ኢሜጅ የተለያዩ ቦርደር ስታይሎች አሉ። ወይታቸው መጨመር እችላለሁ፣ ከለር ማስተካከል እችላለሁ። ለእኔ ፊት ያደርጋል ወይም ደግሞ በጥሩ መንገድ ዲስፕሌይ ያደርግልኛል ብዬ የማስበው በጣም ብዙ ኦፕሽኖች ነው አሉ። እናንተ ለምትፈልጉት ዓላማ በፈለጋችሁት መልክ ከስተማይዝ ማድረግ ነው መርጣችሁ ነፃው። ሌላኛው አሁን እንደምታዩት መጨረሻ ፋይናሊ ምንድነው የማደርገው ቦታውን ማስያዝ ማስተካከል፣ ጽሁፎቹን እንደምታዩቸው ሪቫይዝ ማድረግ ማለት ነው። እኔ ፊት እንዲያደርግልኝ መጨረሻ እንደዚህ ማስተካከል፣ ስፔሲንጎቹ ፋይናላይዝ ማድረግ ማለት ነው። እያንዳንዷን አስተካክላለሁ። መጨመር የምፈልገው ሳይዝ፣ ቦታቸው ኤቭሪቲንግ እንትን ካልኩኝ በኋላ ሼር የሚለው ቦታ በመሄድ የመጨረሻ ማድረገው ምንድነው ዳውንሎድ ማድረግ ነው። ዳውንሎድ ሳደርግ እንደምታዩት ፋይል ታይፕ በተለያየ ታይፕ ፋይል ዳውንሎድ ማድረግ እንችላለን። የሰራ ነው ተርሚናል በጣም ብዙ ነው ያሉ፣ ግን ደግሞ የሚመከረው ምንድነው በፒኤንጂ ፎርማት ቢሆን ይመከራል። ዳውንሎድ እለዋለሁ። ዳውንሎድ ስለው ቀጥታ ዳውንሎድ ያደርግልኛል። ዳውንሎድስ ላይ ነው ያደረኩት እንትኑ እዛ ጋር ያስቀምጥልኛል። እንደምታዩ ፋይናሊ ይህን የመሰለ ተርሚናል አዘጋጀው ማለት ነው ለቪዲዮ የሚሆን። ቀጥታ ይህንን ዩቲዩብ ላይ ወስጄ መጠቀም እችላለሁ ማለት ነው። እንዳያችሁት አሰራሩ ይህን ይመስል ነበር። በዚህ መልኩ አሁን ፕሮፌሽናል የሆነ ተርሚናል አዘጋጃችሁ ማለት ነው። እናም ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በተኗን ተጫኗት። ለቀጣይ ደግሞ እንደዚህ አይነት ጠቃሚ ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ኮመንት ስር ላይ ደግሞ የዩቲዩብ ቻናላችሁ ስም ብታስቀምጡልኝ እየገባው የእያንዳንዳችሁ ተምኔል ልማይ ይሆናል ማለት ነው። መልካም ጊዜ